ፓስተር በጋሻው ቤቴን ጥዬ ወጥቼ በባዕድ ሀገር አደርኩ ይላል። እውነቱን ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ታላቅ ቤተክርስቲያን ናት። ወደ ኦርቶዶክስ መመለስ ፈልጋለሁ። አንድ ክርስቲያን ከሁሉም ሰው አንሳለሁ ካላለ የመዳን ተስፋ የለም። ከአርቲስቶቹ በተጨማሪ ዛሬ የሄሎ ታክሲና የፊንቴክ ባለቤት የነበረው አቶ ዳንኤል ዮሐንስም ፍርድ ቤት ቀርቧል። ትርታ ሬዲዮ በትርታ ሬዲዮ ላይ የተጠራቀመ ጠቅላላ ኦርቶዶክሳዊ ጠል መሆኑን ባሉላ አውቀኝ ብሏታል። ጸጋን የትኛው ጸጋ ሐዋርያት ይጎልባታልን? ጸጋ ነቢያት ይጎልባታል? ጸጋ ሰላም ቤተሰብ እንዴት ናችሁ? ዛሬ አዲስ በሆኑ መረጃዎች ተመልሼ መጥቻለሁ። በዛሬ ቪዲዮ የምናየው ፓስተር በጋሻው ኦርቶዶክስ መሆኑን የሚናገሩ በሚዲያ ብዙ የሚለቀቁ ነገሮች አሉ። እነዚህ ነገሮች እውነት ነው ወይስ አይደለም የሚለውን በግልጽ አሳያቸዋለሁ። እንዲሁም ደግሞ አንዳንድ ቪዲዮዎች አሉ። አባ ገብረ ኪዳን የተናገሩት ንግግር አለ። በጣም የሚያስገርም ደስ የሚሉ ቪዲዮዎች አሉ። በጣም ደስ የሚሉ ማለት ነው። እነሱን አብረን እናያለን። ይህንን ቻናል ሰብስክራይብ አድርጉ። ከዚህ በፊት የምታወቀው እኔ ዳጊ ኤችዲ በሚባለው ቻናል ነው። እሱ ቻናል ለጊዜው ትንሽ 1-3 ወር ያህል ጋፕ ይሰጥበታል። ምክንያቱም የሆነ የደረሰበት ችግር ስላለ ማለት ነው። ያ ቻናል ላይ አሁን የምንገናኘው በምንድነው ማለት ነው? ፈጣን መረጃ በሚለው ዩቲዩብ ቻናሌ ነው። ይህንን ቻናል ሁላችሁም ሰብስክራይብ አድርጉ። ዳጊ ኤችዲ ላይ የምታውቁኝ ሰብስክራይበሮቼ ይህንን ቻናል ሁላችሁም ሰብስክራይብ አድርጉ። ቀጥታ ወደ ዕለቱ ቪዲዮ ወስዳቸዋለሁ። ጸጋ የትኛው ጸጋ ሐዋርያት ይጎልባታልን? ጸጋ ነቢያት ይጎልባታል? ጸጋ መላእክት ይጎልባታል? ጸጋ ሁሉ ያላት ስለሆነ መስጠትም ይቻላታልና ትሰጣለች። ምን ብለን እናምናታለን? የአምላክ እናት ብለን እናምናታለን። የፕሮቴስታንት ፓስተሮች ድንግል ማርያምን ብቻ ሳይሆን የማያምኑት ክርስቶስን የማያምኑ ለምን? እሷን ወላዲት አምላክ ካላለ ልጇን አምላክ ማለት አይቻልምና። ስለዚህ ተመልከቱ፣ ወላዲት አምላክ መሆናችሁን እመኑባት። እናምናታለን። ወላዲት አምላክ መሆኗ ማማለድ እንደምትችል እናምንባታለን። ለምን? በእግዚአብሔር ዘንድ ፍጹም ባለሟልነት አላትና። የልጇን አስታራቂነት አትነጥቅም። ልጇ በዕለተ ዓርብ ወዳደረገው ተመልከቱ። እሞ በልዮ ተመልከቱ። በእንቲአየ ለፍሬ ከርስኪ እብኖዲ፣ አንቺ እናቴ ቅድስት ድንግል ማርያም ሆይ ለማኅፀንሽ ፍሬ ካለ ሁሉ ጌታ ለሆነው ልጅሽ እንዲህ በይው። ምን ልበለው? እኔን አይተህ ማረው በይልኝ ይላል። እኔን አይተህ ማረው። አንተን ስላዘለ ጀርባዬ ስለታቀፉ እጆች ስለሳሙ ከንፈሮች ስለወሰነችው ማኅፀኔ ስላነቡ አይኖች ማር ብትለው። እርቅን የሚወድ እግዚአብሔር እናቱን ይጠላታል እንዴ? እርቅን የሚወድ እግዚአብሔር እስከ ቀዝቃዛ ወርዶ ምን ዋቀስ የሚል እግዚአብሔር በእናቱ ቢለመን እምቢ ይላልን? የኃጢአተኞች መስዋዕት አስጸያፊ ነው ይላልና መጽሐፈ ምሳሌ ላይ። እሷ ብትለምነው ከእኛ ይልቅ ልጇ እንደሚሰማ እናምናለን። ግን አውቀው ይቀላቀሉትና የእመቤታችንን ምልጃ ከዕለተ ዓርብ የክርስቶስ ማዳን ጋር ቀላቅለው የሚያድን እግዚአብሔር ነው ብለው ደግሞ ለመቀላቀል ይሞክራል። ወደ ልጇ ማዳን ታደርሰናለች ነው እኛ ያለው። ወደ ልጇ ድነት ታደርሰናለች። ከልጇ ለመድረስ መርታት ታደርሰናለች። ልጇ በራሱ ያደርሰና ከተባለ ሐዋርያት ወደ እሱ እንዲያደርሱ ለስብከት ባልተላኩ ነበር። ሐዋርያት ወደ እሱ እንዲያደርሱ ለስብከት እንደላከ እናቱንም አንድ ወደ እሱ የሚስብበት ገመዱ ናት። ሀብለ ምሕረት እንተ ብኪ ይስብ እግዚአብሔር ኩሉ ዓለም ሀቤሁ ይላል ደረስ። ዓለምን ሁሉ ወደ ራሱ የሚስብበት የምሕረት ገመድ አንቺ ነሽ ነው የሚላት። ጎበዝ ሰው ከጉድጓድ ወድቆ ጫፉን ያዝና ልሳብ ብሉት እምቢ የሚል ጅል አለ? እግዚአብሔር በእናቴ ልሳባችሁ ሚል እምቢ ይባላል? በምንም ይስበን? በእናቱ ገመድነት በወንጌል ገመድነት ይስበናል። ኦ መስገር ትገሪብ እንተ ተወደይክ ውስተ ባሕረ ዓለም ዋስተጋባይኪ ኩሎሙ ዘመድ አሳት ዘውቶሙ መሃይምናን። በዓለም ሁሉ የተዘረጋሽ መረብ አሳዎችን ሁሉ የሰበሰብሽ ልጅሽ ወደ ዓለም ባሕር ወደ ተባለው ዓለም የዘረጋሽ መረብ አሳዎችን ሁሉ የሰበሰብሽ መረብ ከክርስቶስ የተገኘሽ መረብ አንቺ ነሽ። አሳውን ሁሉ ሰበሰብሽ። እነዚህም ምዕመናን ናቸው። ማን ነገረን? ራሱ ክርስቶስ ምን ብሎ ማቴዎስ 13 ላይ መንግሥተ ሰማያት መረብን ትመስላለች ብሎናል። በማን መረብነት ይሰባታል? በእናቱ መረብነት። አሁን በኃጢአት ባሕር እየናወዝኩ ነውና ጠልቄያለሁና ከኃጢአት ረግረግ አውጥተሽ በልጅሽ የምሕረት ባሕር ጣይኝ። እኛ ምንል እንዲህ ነው። እግዚአብሔር የሚስበን በሷ ነው። ከዚህ የተነሳ እመቤታችን ምንድናት? ለእናምናታለን። የምናምናት ወላዲተ አምላክነቷን አማላጅነቷን እናምነዋለን። አንድ ከማን ጋር ነው የምታሳርገን? ከልጇ ጋር። ሁለተኛ መድኃኒታችሁ ናትና እመኑባት። ገብርኤል
አሁን ፊት ለፊቱ የቆምነው ገብርኤል የኔና የናንተ አማላጅ ገብርኤል ቅዱስ ገብርኤል መልአኩ ገብርኤል ብርሃናዊው መልአክ ጽልመታዊ መልአክ ያልሆነ ጽልመታዊውማ ወድቋል። ቅዱስ ገብርኤል በማን ፊት ነው የሚቆመው? በማን ፊት ነው የሚቆመው? ገብርኤል መልአክ ነው። ግን ኢየሱስ ክርስቶስን ለመጀመሪያ ጊዜ እንዲሰብክ ስልጣን የተሰጠው መጋቤ ሐዲስ የተባለ በስብከቱ ሳጥናኤልን ያሳፈረ ቅዱስ ገብርኤል አማላጃችን ነው። ቅዱስ ገብርኤል አስታራቂያችን ነው። መልአኩ ሚካኤል አማላጃችን ነው። መልአኩ ገብርኤል አስታራቂያችን ነው። ገብርኤል ማለት ሰውና እግዚአብሔር ማለት ነው። ሰይጣን ያሳጣንን ሚካኤል መተካት ያቅተዋል እንዴ? ያቅተዋል ወይ? ሰይጣን ያሳጣንን ገብርኤል መተካት ያቅተዋል? አያቅተውም። በመጀመሪያ መፈተን አለብን፣ ማሸነፍ አለብን፣ መታገል አለብን። ከኛ አቅም በላይ የሆነውን ግን ቅዱስ ገብርኤል አለልን። ማን አለልን? ቅዱስ ገብርኤል። ሰይፍ አለው እኮ ገብርኤል። ሩህ ነው። እመቤታችንም በዋን ስታነባ ላስችል ቦሎት ሰይፉን መዘዘ። ዓለምን አጠፋለሁ በእኔ ምክንያት ድንግል ለምን ታለቅሳለች አለ። ገና ድንግል ማርያም በአካለ ሥጋ ሳትጸነስ ሳትወለድ ቅዱስ ገብርኤል እመቤታችንን ለማብሰር እመቤታችንን መጥቶ የእግዚአብሔርን ቃል ሊነግራት ኢየሱስን ትጸንሻለሽ፣ ኢየሱስን ትወልጃለሽ ሊላት 5500 ዘመን ገብርኤል ኢየሱስ የሚለውን ስም ሲያጠና፣ ሲዘምር፣ ሲያሸበሽብ፣ ሲሰግድለት ነበር። ክብር ምስጋና ለመድኃኔዓለም ይሁን። ቅዱስ ገብርኤል በክርስቶስ ስቅለት፣ በክርስቶስ ደም መፍሰስ፣ በክርስቶስ መስዋዕትነት ያልበረደ ቁጣ የለም። እግዚአብሔርን ሕግ ከሻርን፣ እግዚአብሔርን ከካድን፣ ሐልዎቱን ከካድን የምናቀው መልአክ አያውቀንም። የምናቀው መልአክ ይረሳናል። እንደ ገብርኤል መሆን አለብን እኮ፣ እንደ ሚካኤል መሆን አለብን እኮ። ሰይጣንን መርታት አለብን እኮ። ሥጋ የለበሰውን ኢየሱስ ክርስቶስን የሰበከ እውነቱን ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ታላቅ ቤተክርስቲያን ናት። እኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አደረኩላት ከምለው አስተዋጽኦ ይልቅ የኢትዮጵያ ቤተክርስቲያን ለኔ ያደረገችልኝ በእጅጉ ይበልጣል። ይህንን ስል ከልቤና የእውነቴን ነው። እኔ በመንፈሳዊ ቋንቋ በጥበብ ቃል አፌን እንደከፍት ያደረገችኝ ይህንን ዛሬ ለሕዝብና ለአሕዛብ የምመሰክረውን ወንጌል በእጄ ያስጨበጠችኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እኔ እድገቴም ታሪኬም ሁሉ ነገሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ያ የኔ የአገልግሎት መንገድና የታሪክ ምናባዊ ሐውልት ዛሬም በዚያ ስፍራ ይኖራል። ስለዚህ የኢትዮጵያ ቤተክርስቲያን ለኔ ያደረገችውን አዎንታዊ አስተዋጽኦ ስናገር በኩራትና በደስታ ነው። ለዚህም በዚህ አጋጣሚ እጅግ አድርጌ ቤተክርስቲያኒቱን አመሰግናለሁ። እንግዲህ እንደሰማችሁት ነው ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ምን ያህል ከፍ አድርጎ እንደሚያያት ነው የተናገረው። ጥሩ ነው። አንድ ጽሑፍ እንግዲህ በሱ ስም በማህበራዊ ሚዲያ እየተዘዋወረ ነው። አይታችሁትም ሊሆን ይችላል። እንደዚህ ይላል፣ ስክሪኑ ላይ እንዳለው ነው። የነፍስ ጩኸት የምላሽ መንገድ ይላል። ቤቴን ጥዬ ወጥቼ በባዕድ ደጅ አደርኩ፣ የአባቴን ቃል ዘንግቼ በመንገድ መከርኩ። የነፍሴን ረሃብ በሥጋዬ ሸፍኜ ከእውነት ርቄ ሄድኩኝ ራሴን አጥፍቼ። መንገዱ ቢረዝም ጥቅሻው ቢያምርም የልብ ሰላም ግን በሜዳ አይገኝም።
አፈርኩኝ በገዛ ጥላዬ ባዕድ ሆነብኝ የትላንት ጌታዬ። አሁን ግን ነቃሁኝ በጸጸት እሳት ከቀደመው መንገዴ እንዳልወጣው ጠፍቼ እጄን ዘርግቻለሁ በአፍረት ተውጬ። ነፍሴን ላድን ይሆን ከዓለም ተለይቼ አባት ሆይ ስማኝ የጠፋሁት ልጅ ተመልሼ መጣው ወድቄ በደጅ ምህረት ሰፊ ነው ቂም አታውቅምና ባክኜ መጥቻለሁ መርተኝ በቀና ይላል። እንግዲህ በሱ ስም እየተዘዋወረ የሚገኝ ጽሑፍ ነው። እንግዲህ እግዚአብሔር አምላክ የልቦናን መሻት ፈጽሞ ወደ እውነተኛይቷ ቤት ይመልስ። ባይዘዌ እዚህ ጋር መናገር የምፈልገው እነ በጋሻው ቢመለሱ ደስተኞች ነን። ነገር ግን በምን አይነት መንገድ ነው የሚመለሱት? ሲመለሱ መድረክ ላይ እንዲወጡ አልፈልግም። በጣም ረዥም ዓመት በአመክሮ ሊኖሩ ይገባል። መድረክ ላይ እነዚህ ሰዎች ወደ ኦርቶዶክስ ተመለስን መጣን ቢሉም ለጥፋት ሊሆን ስለሚችል ማለት ነው። ይሄን በደንብ ሊታሰብበት ይገባል። መድረክ ይሰጣቸው የሚለው ነገር ብዙ አስማማኝም። ከዚህ ኮሜንት ስር በርካታ ነገር ስለነበረ ማለት ነው ያነሳሁት። እንደው አንድ ቪዲዮ ላስቀኛችሁ። በኤአይ ነው ግን ወንድማችን የሚሰጠውን ሐሳብ ስሙት። ምን እያለ ነው? እውነቱን ለመናገር ወደ ኦርቶዶክስ መመለስ ፈልጋለሁኝ። የቀድሞዋ ቤቴ ናፍቃኛለች እጅጉኑ። መመለሱን እፈልጋለሁ። አሁን ባለሁበት ሰዓት ባይሆንም መመለሴ አይቀርም ማለት ነው። እውነት ለመናገር በጋሻውን ፊቱን አይቶ ማወቅ ይቻላል። መመለስ ይፈልጋል። ከፍቶታል። ፊቱ ጠቁሯል። በህልም በውም እየታየ ነው። ከእናት ቤተክርስቲያን ጋር ካሳደገችው ከቅድስት ድንግል ማርያም ጋር ካሳደጉት ቅዱሳን ጻድቃን ሰማዕታት ጋር ተጣልቶ አዝኖ ተክዞ ለመመለስ አፍሮ ያለ ወንድማችን ነው። እውነት ኦርቶዶክሳውያን ልንጸልይለት፣ ልናለቅስለት፣ እንዲያስተውል፣ እንዲረጋጋ ወደ ቀድሞዋ ታላቋ ልዕልቷ ኃያሏ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲመለስ እኔ በበኩሌ ምኞቴ ነው እና ወንድማችን አይዞህ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አታስፈራል። ዝቅ ብለህ በትሕትና ተሞልተህ በፈሪሃ እግዚአብሔር አልቅሰህ እንባህን አፍሰህ ቅድስት ቤተክርስቲያንና ልጆቿን ይቅርታ ጠይቀህ ወደ ቅድስት ቤተክርስቲያን ብትመለስ የበለጠ ከጸጋ ላይ ጸጋ ከክብር ላይ ክብር ታገኛለህ እንጂ አትወረድም። አይታውም ብትመለስ ለአንተ ጥሩ ነው። ስለዚህ ከዚህ ቀደም የጎደለህን እውቀት የምትሞላበት ይሆናል። ከዚህ ቀደም ያጠፋውን ጥፋት የምታስተካክልበት መስመር ይሆናል። ከዚህ ቀደም የታበይክበትን ትዕቢቶች በሙሉ አባቶችን ያዋረክበት ሂደቶችን በሙሉ እርግፍ አድርገህ ከአባቶች ስር እግር ስር ዝቅ ብለህ ወንጌልን እንደገና ጠይቀህ ተረድተህ ኦርቶዶክሳውያንን ይቅርታ ጠይቀህ ወደ ቅድስት ቤተክርስቲያን ብትመለስ ሁሉም ኦርቶዶክሳውያን ያለ ቅባት፣ ያለ ምቀኝነት፣ ያለ አብሮነት፣ ያለ ምንም ክርክር አንድ ክርስቲያን ከሁሉም ሰው አንሳለሁ ካላለ የመዳን ተስፋ የለው። ክርስቲያኖች የትህትና የመጨረሻው ዝቅታ ይሄ ነው። ቅዳሴው ራሱ ምንባባቱ፣ ጸሎቱ፣ ምህላውን ብንሰማው እኛን ወደዚያ የሚገፋ ነው። ምክንያቱም አንሳለሁ፣ ኃጢአተኛ ነኝ፣ ወራዳ ነኝ ካላል ስጋው ደግሞ ብንቀበለው አይዋሃድም፣ አያድርብንም። ጌታን ግን ጸጋን ይሰጣል። ትዕቢተኞችን ስለሚቃወም ሁሉ ነገራችን ይበላሻል። ክርስቲያኖች ትዕቢት ትልቅ በርሜል ያለ ውሃ ላይ ጠብ እንዳለች መርዝ ትዕቢት የትኛውንም ደግ ስራችንን የምታበላሽ ክፉ መርዝ ማለት ትዕቢት። እግዚአብሔር ይችን ነቅሎ ይጣለልን። ክርስቲያኖች አሁን ሰዓቴን እያለቀ ስለሆነ በትህትና አብነት ከሚሆኑ ሁለቱን አሳጥሬ ልንገራችሁ። እንደው በእውነቱ በመጽሐፍ ቅዱስም ሙሴ በምድር ላይ ካለው ሰው ሁሉ እጅግ ትሁት ነበረ ይላል ኦሪት ዘጸአት። እጅግ ምን ሰው ነበረ ይላል? እግዚአብሔር ትሁት ነው ቢወደው የመረጠው ለዚያ ነው። ያለ ትህትና ሰዎችን እግዚአብሔር አይመርጥም። ክርስቲያን አንድ በጣም ደስ የሚመስለኝ ታሪክ አለ በዚህ በየካቲት ስንክሳር ውስጥ ያለ ታሪኩ ምንድነው? የካቲት 20 ወይም እንደዚህ 21 ላይ ይመስለኛል ታሪኩ ያለ።
በአንጾኪያ በሶሪያ ከተማ ፓትርያርክ ሲሾም በቅርብ አንድ የሌላ ቦታ ስሟን ረሳኋት ፓትርያርክም ይገኛል። ስርዓታቸው ነው አሁን በእኛ የግብፁ እንደሚገኝ ማለት ነው። እየሰማችሁ ነው አይደለም? እና ስርዓታቸው ለምሳሌ አሁን በኢትዮጵያ የግብፁ ሳይገኝ ኢትዮጵያውያን መሾም የለባቸውም፣ የኢትዮጵያው ሳይገኝ ግብፅ መሾም የለባቸውም የሚል ስምምነት ሊኖር ይችላል ማለት ነው። ያው አንዲት ቤተክርስቲያን ከሆነች እንደዚያ ስምምነት ነበራቸው። በኋላ ይህንን የአንጾኪያው ሊቀ ጳጳስ ሲያልፍ የቀደመው አባት ሲያልፍ ይህን ሌሎቹን ጳጳሳት ተጠሩ። ይሄ ሌላውም መንበር ፓትርያርክ ተጠራ እንድንሾምና ተብሎ እንዳሁኑ ስልክ የለም ትራንስፖርት የለም ዘመናዊ ግን ይሄ ቸላለ ዘገየ እና ይሄ ፓትርያርክ ስሙ እልመፍራያን ይባላል። እስቲ እልመፍራያን በሉ። እልመፍራያን እና ያባ ሊቀ ጳጳስ እልመፍራያን ሳይመጣ ቀረ እና ተሰበሰቡና አንድ ትሁት ሰው ሾሙ። ያን ሊቀ ጳጳስ የአንጾኪያው ሊቀ ጳጳስ አትናሲዮስ ተብሎ ተሾመ። ማን ተባላልኳቸው? አትናሲዮስ ተብሎ ተሾመ። በኋላ ቆይቶ ይሄ አባ እልመፍራያን ወደ አንጾኪያ ሲመጣ መንገድ ላይ በሹመቱ የተመለሱ ሰዎች ነገሩት። አንተ ቀረህ፣ ተሰበሰብን፣ መረጥን። ማንን መረጣት? እንዴት እኔ በሌለውበት ትመርጣላችሁ ብሎ በትዕቢት ያንን የተሾመው አትናቴዎስን አውግዞ በሱ የሚቆርብ እንዳይኖር እኛ በሌለንበት የተሾመ ነው ብሎ ተነስቶ ወደ ሀገሩ ተመለሰ። እንግዲህ ይሄ እኔ ከሌለውበት የሚለው አንዱ የትዕቢት መንፈስ ነው። ከእንዲህ ያለው መንፈስ አምላካችን ነፃ ያውጣን። ያው እንግዲህ ስልጣን ታስታበያለች። በኋላ አባ አትናቴዎስ ግን በጣም ትሁት አባት ስለሆነ ምን እንዳደረገ ታውቃላችሁ? የሱን ረዳት እንደ ዋና ሆነህ ቀድስላቸው፣ ለህዝቡ አስተምራቸው፣ ፍርዱንም ፍረድላቸው፣ ከየቦታው የሚመጡትን ከየአጥቢያዎቹ ፍረድላቸው። እኔ ለአንድ ዓመት አንድ እግዚአብሔር የምጠይቀው ጥያቄ ስላለኝ ሱባኤ እገባለሁ ብሎት ሄደ እና ተሰውሮ የፓትርያርኩን ልብስ አውልቆ ሄዶ እዛ አውግዞት የሄደው አባ እልመፍራያን ጋር ሄደና ከግቢው አንኳኳ። ተራ ሰው መስሎ ምንድነው ሲባል እኔ መጻተኛ ማደሪያ ያጣው ድሃ ክርስቲያን ነኝ፣ እዚህ ብታስጠጉኝ ብሎ ጠየቀ። ፓትርያርኩ አባ እልመፍራያን ሲጠየቅ ሊቀ ጳጳሱ ፈቀደ። አስገቡት፣ ስራ ስጡት፣ እየሰራ ያገልግል ተባለ። ከዚያ በኋላ ይሄ ፓትርያርክ ተራ ሰው መስሎ በትህትና በዚያ በፓትርያርኩ ግቢ ያሉትን ረዳቶቹን የጳጳሳቱን የመነኮሳቱን ልብሳቸውን እያጠበ ውሃ እየቀዳ እንጨት እየፈለጠ ያዘዙትን እየተላላከ ደስ የሚያሰኛቸው አገልጋይ ሆነ። በጣም ተደነቁ። እንዲህ ያለ ትሁት አገልጋይ ከወዴት ይገኛል? ይሄ እኮ ትህትናው ብቻ ለክህነት ያስበቃዋል አሉና አባታችን ይሄስ ከጉልበት ስራ እናውጣው፣ በዲቁና ገብቶ ቢቀድስ ጸጋ ያሰጣል፣ እባክህ ዲቁና ሽማዋል፣ እንዲህ ይገባዋል አለና አምጡት ተባለ። አንድ ቀን እንግዲህ ፓትርያርኩን ተመልከቱ። መቅደስ ተመጣ። አንተ ትሁት አገልጋይ እግዚአብሔር ይስጥህ፣ አሁን ዛሬ ዲቁና ልትሾም። እኔ አልገባም፣ እኔ ዲቁና አይገባኝም፣ ተራ ሰው ነኝ፣ በፍጹም አልቀበልም ብሎ እምቢ አለ። አይ ይሄማ ራሱ ትህትናው እንደሚገባው ያመለክታል ብሎ በግድ ሊሾመው ሲል አይ አባቴ እኔ የማላውቅ ደንቆሮ ሆኜ ነው እንጂ ዲቁና እኮ ተሾሜያለሁ እና ደግሞ አይሾምም አይደል? ክህነት ደግሞ አይሰጥም። በጣም ተደነቁ። እንዲህ ያለ ዲቁና ኑሮት እንደዚህ ተራ ሰው እንጨት ቀጅ፣ እንጨት ለቃሚ፣ ውሃ ቀጅ፣ ልብስ አጣቢ፣ ቆሻሻ ጠራጊ ሆኖ እንዴት ያለ ትሁት ነው! በጣም ይገርማል አሉና መርቀው የተሻለ የዲቁና ስራ እንዲሰራ አሉት። ያንኑ ተግባሩን ቀጠለ። አረ ይሄማ ቅስና ይገባዋል ተባለና ሌላ ቀን ደግሞ ለቅስና እንዴ በጭራሽ እኔ አልገባም ብሎ እምቢ አለ። አሁንም ግድ ብለው ሊሾሙ ሲሉ እኔ አባቴ አፍሬ ፈርቼ ነው እንጂ ቅስናም እኮ ተቀብያለሁ። ወይ ጉድ አሉ። ደግሞ ተደነቁ። ደግሞ ምን አይነት ሰው ነው የገጠመናል? አይ ይሄማ ቅስና ካለው እንግዲያውስ ጵጵስና ነው የሚገባው፣ አንዱ ሀገረ ስብከት ላይ ይሾም ተባለና ለሊቀ ጵጵስና ሊሾም ቀን ተቆጠረ። ፓትርያርኩ ተመልከቱ፣ ቀን ተቆጥሮ ለሹመት ተዘጋጀ። እሱም በያለ አሁን እንደማይለቁት ሲያውቅ እውነተኛ ታሪኩን ተናገረ። አባቴ ሆይ እኔ እኮ በአንጾኪያ የተሸምኩት አትናቴዎስ ነኝ፣ ስለተቀየምከኝ ስላወገዝከኝ መጥቼ ላገልግል ብዬ ነው ሲል ያ አባ እልመፍራያን ከትህትናው የተነሳ መሬት ላይ ተዘርሮ ወደቀ። ደንግጦ ይገርማቸው በጣም ደነገጡ። እሱን ሊሾሙ ቤተ መቅደስ ተሰብስበው ቅዳሴ ሊገባ ባለበት ሆነው ሹመው ቅዳሴ ሊገባ። ከዚያ በኋላ ክርስቶስ ሆይ ማረን፣ እግዚኦ ማረን ክርስቶስ አሉ። ተሰብስበው እባክህ በፓትርያርክ ላይ ነው ለካ እንጨት ቆራጭ፣ እንጨት ፈላጭ፣ ውሃ ቀጅ አድርገን አገልጋይ አድርገን ያኖር ነው ፓትርያርኩን ነው። እንዴት አይነት አለቀሱ። ልብስ አቀረቡለት፣ እግዚአብሔርን ይቅርታ ጠየቁ። እሱ ቀድሶ አቆረባቸው። ፍታን፣ አስተስርይልን ኃጢአታችን አሉት። አስተሰረየላቸው። በነጋው አባ እልመፍራያን በዚያ ጊዜ ትራንስፖርቱ በቅሎ ፈረስ አይደለም፣ በቅሎ አስመጥቶ አስጭኖ ፓትርያርኩን አትናቴዎስን በቅሎ ላይ አስቀምጦ ራሱ በእግሩ ከዚያ አባ አትናቴዎስ ተሰቀቀ። አባቴ ሆይ እሺ በክብር አስገባይ ወስደ፣ ግን አንተም ፓትርያርክ ነህ እንደኔ በቅሎ ላይ ተቀም አይደለም፣
አንተ በእግርህ መተህ ነው ያገለገልከኝ፣ በእግሬን ወስጄ ማስገባህ። ይኸውላችሁ አያችሁ፣ ትህትናውን አጋባበት፣ ትዕቢቱን አራቀለት።